በዘጠናዎቹ ዓመተ ምህረት ይህች ሴት ባሏ በጣም ስላሰቃያት እኩለ ሌሊት ላይ እስኪተኛ ጠብቃ ብልቱን ቆረጠችው። ስሟ ሎሬና ነው። የ20 ዓመት ወጣት ናት። ቨርጂኒያ በሚገኝ አንድ ኮሌጅ ውስጥ እየተማረች እያለ በ1988 ዓመተ ምህረት ይህንን ልጅ አገኘችው። ጆን ዌይል ይባላል። 22 ዓመቱ ነው። ስራው ደግሞ የባህር ኃይል ወታደር ነው። ሁለቱም በጣም ይዋደዱና ግንኙነታቸው በጥሩ ሁኔታ ቀጥሎ ስለነበር ከአንድ ዓመት በኋላ ተጋቡ። ይሄ የሰርጋቸው ቀን ፎቶ ነው። እስኪ ተመልከቷቸው። በጣም ደስተኛ ጥንዶች አይመስሉም? አይ አሁን ከምነግራችሁ ነገር በኋላ ሐሳባችሁን ትቀይራላችሁ። በአጠቃላይ ትዳራቸው ሲኦል ነበር ማለት ይቻላል። ምክንያቱም በሰዓቱ ጆን ዌይል ከባህር ኃይል ተባሮ ነበር እና ሌላ ስራ ለማግኘት በጣም ተቸገረ። ስለዚህ ቤቱን የማስተዳደር ኃላፊነት ሎሬና ላይ ወደቀ ማለት ነው። ይህ ሁኔታውን የባሰ ከባድ አደረገው። በዛ ላይ ሁልጊዜ ይጣላሉ። ሌላው ደግሞ ጆን ዌይል መጠጥ በጣም ይወዳል። ጥንብዝ ብሎ እስኪሰክር ድረስ ይጠጣል። ይህ ደግሞ ለትዳር ትልቅ አደጋ ነው እና ከተጋቡ ከአንድ ወር ገደማ በኋላ ቡም ሚስቱ ላይ አካላዊ ጥቃት መሰንዘር ጀመረ። ገፍትሮ ይጥላታል እና አንዳንድ ጊዜ ደግሞ ይመታታል። በጣም ከባድ ነው። ጥላቸው በጣም እየባሰ ስለሄደ እርስ በርሳቸው ፖሊስ መጠራራት ሁሉ ደርሰው ነበር። ጭራሽ ይባስ ብሎ በዚህ ጥላቸው ሎሬና ረገዘች። ከዛም ማርገዟን ስትነግረው አንቺ በዚህ ባህሪሽ ጥሩ እናት ልትሆኛ አትችይም ብሎ ጽንሱን እንድታስወርደው ከመጠን በላይ አስፈራራት። እሷን ፈርታ አስወረደችው። በዚህ ጉዳይ ሎሬና በጣም ተበሳጭታለች። ግን ደግሞ ገና ትዳራቸውም ሲጀመር በጣም ያሰቃያት ስለነበር በአጠቃላይ ግንኙነታቸው እጅግ በጣም መርዛማ ነበር። ይሄ የስቃይ ትዳር ለብዙ ዓመታት ቀጠለ። አሁን እሷ 24 ዓመቷ እሱ ደግሞ 26 ዓመት ገደማ ሆኖታል። አሁን ግን ሁለቱም በዚህ ሁኔታ መቀጠል የሚችሉ አይመስለኝም። ከአቅማቸው በላይ ስለሆነ መፋታት እንዳለባቸው ወሰኑ። ትዳራቸው በፍቻ በቃ ማለት ከዚህ ሁሉ ስቃይ መገላገል እንደሆነ እያሰቡ ነው። በቃ ሊያፈርሱት ወስነዋል። ነገር ግን ከመፋታታቸው በፊት በ1993 ዓመተ ምህረት አንድ ምሽት ጆን ዌይል ሌሊቱን ሙሉ መጠጥ ቤቱ ሲጠጣ አንግቶ ራሱን እስኪስት ሰክሮ ነበር። ሎሬና ግን ቤት ውስጥ መኝታ ክፍሏ ውስጥ ተኝታ ነበር። ጆን ዌይል ከመጠጥ ቤት ወደ ቤት ይመጣል እና በድንገት ቡም ክፍሉን ሰብሮ ይገባል። ሎሬናም በድንጋጤ የተንቀጠቀጠች ነበር። ነገር ግን እሱ ግድ የለውም። ጭራሽ እጇን በኃይል ይዞ በግድ ደፈራት። ከዚያም ከጨረሰ በኋላ አልጋው ላይ ተኛ። ሚስኪኗ ሎሬና ግን በኃይል ስለተደፈረች በጣም እያመማት ስለነበር ከመኝታ ቤት ወጥታ ወደ ታች ወረደች። ከዛም ውሃ ማትና ለመጠጣት ወደ ኩሽና ስትገባ አንድ ነገር አይኗ ውስጥ ይገባል። ትልቅዬ የኩሽና ቢላ። በውስጧ ብዙ ነገር ተመላለሰ። ከዚያ በኋላ እንደዚህ የሆነች መኖር እንደሌለባትና እሱንም ልትበቀለው እንደሚገባ ውስጧ ነገራት። ከዛም በፍጥነት ቢላዋውን ያዘችና ወደ መኝታ ክፍሉ ተመለሰች። ጆን ዌይል አሁንም ተኝቷል። በጣም ሰክሯል። ቤት ውስጥ ምን እየተካሄደ እንደሆነ ምንም አያውቅም። በፍጥነት አንሶላውን ከፍ አድርጋ ብልቱን በአንድ እጇ ይዛ በያዘችው ቢላዋ ቆረጠችው። ከቆረጠችው በኋላ ብልቱን በእጇ ይዛ በድንጋጤ ቆማ እያለ ጆን ዌይል ነቃ። ምን እየተካሄደ ነው ብሎ ጠየቀ። ግን አሁንም በጣም ሰክሮ ስለነበር ምን እንደተፈጠረና ብልቱ እንደተቆረጠበት እንኳን ሳያውቅ ዞር ዞር ብሎ አየና ግራ ገብቶት ተመልሶ ተኛ። ሎሬና ግን ወይኔ ፈጣሪ ምን እየሆነ ነው ብላ የጆንን ብልት በእጇ እንደያዘች ሮጠች። ወዲያው ከአፓርታማው ወጥታ መኪና ውስጥ ገብታ መንዳት ጀመረች። ከደቂቃዎች በኋላ መኪናው ቀስ እያለ እንደሆነና የመኪናዋን መሪ በትክክል መቆጣጠር እንዳልቻለች ትገነዘባለች። ምክንያቱም አሁንም የጆን ዌይንን ብልት በእጇ ይዛለች። ከዛም መስኮቱን ከፈተችውና በተቻላት አቅም ከመኪናው ውጭ አርቃ ወረወረችው። ብልቱ በአየር ላይ ለትንሽ ሰከንዶች ከበረረ በኋላ በአቅራቢያው ካለ ሜዳ ላይ አረፈ። ከጥቂት ደቂቃዎች በኋላ አለቃዋ ቤት ትደርሳለች። አለቃዋ ማለት ጓደኛዋም ጭምር ናት። ሎሬና ጓደኛዋ ቤት እንደደረሰች በፍጥነት በሩን በርግዳ ገባች። ፊቷ በድንጋጤና በለቅሶ ተሞልቷል። አለቃዋም አይ ዛሬ ደግሞ ይሄ የተረገመ ጆን ዌይን ምን አድርጎች ነው ብላ ጠየቀቻት። ሎሬናም አይ የጆንን ብልት ቆረጥኩት አለቻት። አለቃዋም ፖሊስ ጋር መደወል አለብን ብላ ወዲያው ደወለች። ከዛም የተፈጠረውን በሙሉ ለፖሊሶቹ ነገረቻቸው። ፖሊሶቹም እሺ የት እንደጣለችው ንገሩን፣ ሄደን እንፈልገዋለን አሉ። እናም ወደ ንጋት 10 ሰዓት ገደማ ሎሬና የጆንን ብልት የጣለችበትን ሜዳ ላይ ፍለጋውን ጀመሩ። አስቡት የጠፋ ብልት ሲፈልጉ። ከዚያም በመጨረሻም ወደ 4 ሰዓት ተኩል አካባቢ መሬት ላይ ወድቆ ያገኙታል። ለካ ከፖሊስ መኮንኖቹ አንዱ በድንገት ረግጦት ነበር። ከዛም እኔ ረግጬው ነው አለ። የሚያስቀው ግን ብልቱን ምን ውስጥ እንደሚያደርጉት ግራ ገብቷቸው ነበር። ምክንያቱም ከዚህ በፊት እንደዚህ አይነት ነገር አድርገው አያውቁም። ከዛም በአቅራቢያቸው ወደሚገኝ ሆቴል ይሄዱና እየቀለድኩ አይደለም የሆት ዶግ ሳጥን ውስጥ ቁጭ አደረጉት። ይኸው እዚህ ውስጥ ማለት ነው። ከዛም ጆን ዌይን ከጓደኛው ጋር ወደ ሆስፒታል ሄደ። እናም ፖሊሶቹ ብልቱን ይዘውለት እስኪመጡ ጠበቀና በመጨረሻም ቀዶ ጥገና አድርጎ ብልቱን ወደ ነበረበት ይመልሱለታል። ከዚያም ወዲያው ፖሊሶቹ ባም ሎሬናን ያዟት። ትክክለኛ ፎቶዋ ይህን ይመስል ነበር። የሚገርማችሁ ይህ ታሪክ በ90
በ90ዎቹ ዓመተ ምህረት የተካሄደ እውነተኛ ክስተት ነበር። እናም በወቅቱ በጣም አነጋጋሪ ርዕስ ነበር፣ ምክንያቱም በጣም አስገራሚና የማይታመን ታሪክ ነው። በሁሉም ጋዜጣ ላይ ርዕስ ሆኖ ነበር። የተለያዩ ቶክ ሾዎች ላይ አቅራቢዎቹ ንግግራቸውን የሚጀምሩት ስለዚህ ታሪክ አንስተው ነበር። የቅዳሜ ምሽት ላይ ፕሮግራም ላይ ሳይቀር ይቀለድበት ነበር። ግን ታሪኩን የባሰ አስገራሚ የሚያደርገው ከዚህ በኋላ የምነግራችሁ ነገር ነው። በእነዚህ ሁለት ሰዎች ታሪክ ውስጥ እንደ እውነቱ ስናየው በወቅቱ ሁለት ወንጀሎች ነበር የተሰሩት። አንደኛው ጆን ዌይን ሎሬናን በግድ መድፈሩ ሲሆን፣ ሁለተኛው ደግሞ ሎሬና በኩሽና ቢሏ ብልቱን መቁረጧ ነው። በሰዓቱ እያንዳንዱ ወንጀል የተለየ ችሎት ነበረው። የሚቀድመው ደግሞ የጆን ዌይን ችሎት ነበር። ክሱ ደግሞ በመድፈር ወንጀል ነበር። ችሎቱ በጣም አስገራሚ ነበር፣ ምክንያቱም የብልቱን ፎቶዎች ለዳኞችና ለሁሉም ሰው እያሳየ ነበር የሚከራከረው። ነገር ግን በዛ ሰዓት ባል ሚስቱን በግድ ቢደፍር እንደ ወንጀል አይቆጠርም ተብሎ የሚታመንበት ጊዜ ነበር፣ ምክንያቱም ሚስቱ ነች የሚል መከራከሪያ ይቀርብ ነበር። አዎ በጣም ከባድ ነው። እናም በመጨረሻም ሁሉም ሲጠናቀቅ ዳኞቹ በነፃ እንዲለቀቅ ይወስናሉ። ከዚያም በመቀጠል የሎሬና ችሎት ነበር። ክሷ ደግሞ ሆን ብሎ ሰውን በማቁሰል ወንጀል ነበር። ከዛም የራሷ ምስክር በመሆን ያሳለፈችውን በደል ለዳኞቹ ገለጸች። እድለኛ ስለነበረች ፍርድ ቤቱ ጥፋተኛ አይደለችም ብሎ በነፃ ለቀቃት። ይህ ማለት ሁለቱም ምንም ፍርድ አልተፈረደባቸውም ማለት ነው። ነገር ግን ከችሎቱ በኋላ ጆን ዌይን ጉዳዩን ለመታወቅ ተጠቀመበት። ሎሬና ያደረገችውን መጥፎ ነገር ተጠቅሞ ታዋቂ ለመሆን እድሉን መጠቀም ቀጠለ። ከዛም በሃዋርድ ስተርን ሾው ላይ ቀርቦ ታሪኩን በመናገር የብልት ማጠለቂያ ቀዶ ጥገና ማድረግ እንደሚፈልግ ይናገራል። ከዚያም በሚገርም ሁኔታ ገንዘቡን ያሰባሰቡለትና በመጨረሻም ቀዶ ጥገና ይደረግለታል። ነገር ግን ታዋቂ ሆኖ ብዙ አልቆየም። ጆን በድጋሚ ይታሰራል። ምክንያቱም ደግሞ በድጋሚ ያገባት ሚስቱን ደብድቦ ነው። ለጥቂት ሳምንታት እስር ቤት ከቆየ በኋላ ይፈታና ኑሮውን ይጀምራል። ከአንድ ዓመት በኋላ ደግሞ እንደገና ይታሰራል። አሁንም በድጋሚ ለሶስተኛ ጊዜ ያገባትን ሚስቱን ደብድቦ ነበር የታሰረው። ሎሬና እንዴት ሆነች ካላችሁኝ፣ ያገቡ ሴቶች በባላቸው የሚደርስባቸውን አካላዊና ስነ ልቦናዊ ጥቃትን ለመከላከልና ለመርዳት የራሷን ድርጅት መስርታ የሰራች ነው። በተለያዩ የቴሌቪዥን ቻናሎች ላይ ቃለ መጠየቅ ይደረግላታል። እንደዚህ አይነት ማራኪ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዶዝ ቤተሰብ ይሁኑ።